የህይወት ውሃ ወንዝ ከሆዳችን ይፈልቃል። እስቲ የህይወት ውሃ ወንዝ ከሆዴ ይፈልቃል በል። መጽሐፍ ቅዱሳችን ላይ ብዙ ጊዜ ኦልሞስት አመቱን ሙሉ እየሰበኳት ያለችው አንዷ ሴት ሳምራዊቷ ሴት ነች። በዛች ሳምራዊቷ ሴት በኩል ብዙ መገለጦች ወደኛ መጡ። እግዚአብሔር ባንተ በኩል ልዩ መገለጥ የሚያመጣው ለጌታ ባለ ረሃብ መጠን ነው። ረሃብ በጣም ብዙ ከሆነ እግዚአብሔር በዛ ረሃብ በኩል ገብቶ ለብዙ ትውልድ የሚሆን መገለጥ ያመጣል። አሜን በሉ እንጂ። ሰዎች ስለኔ ማን ይላሉ ብሎ ጌታ ኢየሱስ ደቀ መዛሙርቱን ጠይቃቸው። ግማሹ ኤልያስ ነው ይልሃል፣ ግማሹ መጥምቁ ዮሐንስ ከሞት ተነስቶ ነው ይልሃል፣ ግማሹ ከነቢያት አንዱ ነው ይልሃል። ጥሩ፣ እናንተ ግን ማን ትሉኛላችሁ? ዋናው ነገር የእናንተ ነው። ጴጥሮስ ተነሳና አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለ። ከዛ ጌታ ኢየሱስ ምን አለ? አሁን በዚህ መገለጥ ላይ በዚህ አለት ላይ አሁን በተናገርከው ላይ ቤተ ክርስቲያኔን ምን አደርጋለሁ? አይገርምም? የሆነ መገለጥ ሲያገኘ እግዚአብሔር በዛ በኩል ባንተ በኩል አልፎ የሚሰራው አደገኛ ነገር አለ። ዛሬ የሆነ ሰው አለ አዲስ ነገር ለኢትዮጵያም ለዓለምን አዲስ ነገር በሱ በኩል እግዚአብሔር ወደዚህ ምድር የሚያመጣው አንድ ሰው አለ። ካመንክ ጮህና አሜን በል። 12 ዓመት ደም የሚፈሳት ሴት ከሷ በፊት የኢየሱስን ልብስ ነክቶ የተፈወሰ ሰው የለም። ልብስ ነክቶ መፈወስ የሚባልም መገለጥ የለም። ሴትዮዋ ደም ስለሚፈሳትና ሰው ከነካች በድንጋይ ተወግራ ስለምትሞት ሰው መንካት አትችልም። ግን በልቧ እንደዚህ አለች፣ ኢየሱስ በዚህ ሰፈር መጣ ሲባል የልብሱን ጫፍ የነካው እንደሆነ እፈወሳለሁ አለች። ከዛ ሄዳ ነክታ ተፈወሰች። ኢየሱስ በዛ ከተማ እንዲያልፍና እንዲዳስሱ ተለመኑት። ኢየሱስም በመጣ ጊዜ ብዙዎቹ ወደቁበት ይላል። በሷ በኩል የመጣ መገለጥ ነው። ልክ እንደዚሁ ሳምራዊቷ ሴት ውሃ ልትቀዳ ስትሄድ ኢየሱስ እንደዚህ አላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። እኔ የምሰጠው ውሃ ከሆዱ ውስጥ የሚፈልቅ የዘላለም ምንጭ ይሆንለታል። ዛሬ የሆነ ሰው እዚህ ጋር ተቆልፎ ያለ ቧንቧ፣ እዚህ ውስጥ ለዘላለም ተቆልፎ ያለ ወንዝ ከውስጡ እየፈለቀ ለብዙ ሰዎች የሚፈስ ለምን መሰላችሁ? ሴትዮዋ መሲሁ ይመጣል ብላ መሲሁ በመጣ ጊዜ ሁሉን ይነግረናል ብላ ተርባ ያለች፣ እሱ ሲመጣ ያለውን መፈታት፣ እሱ ሲመጣ ያለውን ዕውቀት፣ እሱ ሲመጣ ያለውን በረከት ስለምትጠባበቅ ኢየሱስን ጎትታ ወደ ሳምራውያን መንደር አስገባቸው። ኢየሱስም በዛ ላይ አልፍ ግድ ሆነበት። እግዚአብሔርን ስትራብ፣ እግዚአብሔርን ስትጠማ፣ ኢንካውንተር ሲያገኝ እግዚአብሔር ባንተ በኩል ብቻ የሚገልጣቸው ብዙ ነገሮች አሉ። ከጎናችሁ ላለው ሰው ነገሩት፣ እግዚአብሔር ዛሬ ለረሃብህ ጠጋብ ይሰጣል፣ ለጥማትህ እርካታን ይሰጣል። ለጥማቴ በሉ እስቲ ዛሬ እርካታ አገኛል። ሾራ ባጋላላ ባራላ። ለዚህ እኮ ነው ሰው ይወላችሁ መጠጥ ቤት ይሄዳል፣ ገንዘብ ቤት ይሄዳል፣ ዳንስ ቤት ይሄዳል፣ ሀብት ያገኛል፣ ምንም ነገር ውስጡ እረፍት ያገኝ። ዘሞመንት ኢየሱስን ወደ ውስጡ ሲያስገባ ጀምሮ የህይወት ውሃ ወንዝ ከሆዱ እናንተ ደካሞች ወደ እኔ ኑ፣ እኔ ማሳርፋችኋል፣ ቀንበሬን በላያችሁ ላይ ተሸከሙ፣ እኔ ለነፍሳችሁ እረፍትን እሰጣችኋል። ኢየሱስ ብቻ ነው ለነፍስ እረፍት የሚሰጠው። አሜን። ዛሬ የምሰብከው ከሆዳችሁ ውስጥ ስለሚፈልቀው ነው። ዓለምን ሁሉ ስለሚያጠጣ ወንዝ ነው። ጌታ ሆይ ያዕቆብና ልጆቹ ከብቶቹ ከዚህ ውሃ ጠጥተዋል፣ አንተ ከአባታችን ከያዕቆብ ትበልጣለህ ወይ አለችው። ነገርኩሽ፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሰው ግን ከሆዱ ውስጥ ወንዝ ሮባካታስ ሻላባጋታ ላቦስ ሬሜጌቴ ለቬሌሌቦስ ሻራባጋታ ላባራዳባስ ሳንታራ ባራባስ ቀድሞ ወሰደስ። የሆነ ሰው እየወሰደ ነው ያለው። ከሆነ ሰው ውስጥ ገንጥሎ የሚወጣ ሻላባጋታ እንደው ከዚህ ውስጥ ያለ ቡክ የህይወት ውሃ ወንዝ ከሆነ ሰው ውስጥ ፈልቆ ምድራችን ላይ ያለውን እርግማን እየፈወሰ፣ እርሻውን እየፈወሰ፣ አየሩን እየፈወሰ፣ ህዝቡን እየፈወሰ፣ ቤቱን እየፈወሰ ወንዝ ነው ተሸክመ ያለው። ወንዝ ምድርን ሁሉ ሊያጠጣ የሚችል ወንዝ አንተ ውስጥ አለ። ዛሬ ካንተ መፍለቅ ይጀምራል። ሆዳችሁን ያዙና እስቲ በአንድ ደቂቃ በልሳኖቻችሁ ተናገሩስ። ይፍለቅ፣ አንተ ወንዝ ይፍለቅ።
ወንዝ ይፍለቅ፣ ወንዝ ይፍለቅ፣ ወንዝ ይፍለቅ። እግዚአብሔር ምስክሬ ነው። ጌታ ተናግሮኝ መጥቻለሁ። እንደመጣ አትመለስም። ወንዝ ካንተ ይፈልቃል፣ ወደ ምድር ይፈልቃል፣ ወደ ህዝብ ይፈልቃል። ደረቅ ሆነህ እድሜህ አያልቅም። አንተ ወንዝ 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 ህዝብ ታጠጣለህ፣ ሀገር ታጠጣለህ፣ ታጠጣለህ፣ ታጠጣለህ። የህይወት ውሃ ወንዝ ታጠጣለህ። አሜን በሉ ባካችሁ። ኢየሱስ ጌታ። ወንዝ በሉና ጮኹ አንድ ጊዜ። ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እና 38። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ይጠጣ። እሺ ቀጥል። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። በዳስ በዓል ጊዜ ሰው ሁሉ በነፃ የፈለገውን ያህል የወይን ጠጅ እየቀዳ የሚጠጣበት ቀን ነው። ይሄ ቀን ሰው ሁሉ የሚሰክርበት ቀን። በጋን 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 ወይን ጠጅ ሞልቷል ከተማው። ማንም ሰው የፈለገውን ያህል ነው የሚጠጣው። እግዚአብሔር የዳስ በዓል ብሎ እንዲያከብሩት የሰጣቸው ይሄ በዓል ስለ ወይን ጠጅ ይሄኛው ሳይሆን ስለ አዲሱ ወይን ጠጅ ነው። ከዛ ጌታ ኢየሱስ ሰው ሁሉ ጠጥቶ ሆዱ ተብነርቶ ባለበት ሰዓት ማንም የተጠማ ቢኖር አለ ይሄኛውን ሳይሆን አዲሱን መጠጥ የተጠማ ካለ አለ ወደ እኔ ይምጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። ዛሬ የሆነ ሰው አለ መጥቶ ጌታ ኢየሱስ ሆዱን ነካ 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 ይኸውልህ ውሃው ከፈለቀ በኋላ ካንተ ውስጥ እንደ ተራሰ ሆነ ለመኖር ብትፈልግ ራሱ ከዛን ቀን ጀምሮ በኢየሱስ ስም አትችልም። ከሕይወት ውሃ የበለጠ የሚያስፈልገ ነገር እዚህ ምድር ላይ የለም። ዮሐንስ ወንጌል ምዕራፍ 4 ቁጥር 13 ላይም እንደዚሁ አላት ሴትዮ። ለመጀመሪያ ጊዜ ከሰው ውስጥ የሕይወት ውሃ ወንዝ እንደሚፈልቅ ጌታ ኢየሱስ የተናገረው ለሳምራዊቷ ሐዋርያት አብሮት ነበሩ፣ አልነገራቸው። ፈሪሳውያን ነበሩ፣ አልነገራቸው። ግን አንዲት ሴት 5 ጊዜ የፈታች ሴት፣ የረሃቧ ጥልቀት ብዙ የሆነች ሴት፣ ከመሲሁ ጋር በየቀኑ የምታወራ ሴት ኢየሱስ በሰማርያ ሊያልፍ ግድ ሆነበት። ጎትታ ወደ ከተማ አስገባቸው። የሆነ ሰው አለ ዛሬ ረሃብተኛ የሆነ ሰው አለ ኢየሱስን ጎትቶ ወደ ቤቱ የሚያስገባ። ሰው ምን ይለኛል ብላ አፍራ ውሃ በማይቀዳበት ሰዓት በ6 ሰዓት በጠራራ ፀሐይ ብቻውን በምድረ በዳ ውሃ ልትቀዳ የምትሄድ በልቧ ግን መሲሁ ክርስቶስ የእግዚአብሔር ልጅ ናንጂ ራብከኝ እኮ ጠማኸኝ እኮ ናንጂ ስትል መጣሁልሽ አላት። ከዛ በኋላ እንደዚህ አላት፣ ለማንም ያልነገርኩትን መገለጥ እነግርሻለሁ፣ ለማንም ያላሳየሁትን አሳይሻለሁ፣ ለማንም ያልሰጠሁትን እሰጥሻለሁ። የሕይወት ውሃ ወንዝ ዛሬ ከሆድሽ ይፈልቃል። የሆነ ሰው አለ ዛሬ ከሆዱ ውስጥ ውሃ፣ የሕይወት ውሃ፣ ኃይል፣ የመንፈስ ቅዱስ ወንዝ ከሆዱ የሚፈልቅለት አንድ ሰው ሻባካቶቶ ሩኮ ተተታንዳ ባምባምባምባምባምባምባምባሱ ሸከተለበለበለቦስ ከጎናችሁ ላለው ሰው ነገሮች ተራ ሰው ሆኜ አልሞትም፣ ታሪክ ሳልጽፍ አልሞትም። እግዚአብሔር በኔ ዓለም ሳይፈጠር ሊሰራ ያሰበው ሙሉ በሙሉ እዚህ ምድር ላይ ገልጬ ያልፋል። የሕይወት ውሃ ከኔ ውስጥ ይፈልቃል። ካመንክ በኢየሱስ ስም ይሆንብህ። እሳት መጣ፣ እሳት መጣ፣ እሳት መጣ፣ እሳት መጣ፣ እሳት መጣ፣ እሳት መጣ። ወንዶች ላይ መጣ፣ ሴቶች ላይ መጣ፣
ኃይል መጣ፣ ክብር መጣ። ሻባጋቶስ አሜን ትላለህ ወይ? ዛሬ ከሆድ ውስጥ የሕይወት ውሃ ወንዝ ይፈልቃል። አነጋገር ይፈወሳል፣ አገልግሎት ይፈወሳል፣ ትዳር ይፈወሳል፣ ምድር ይፈወሳል። ታሪክ ሰርተ ታልፋለህ። ኢየሱስ ጌታ። ለጌታ ክብር አጨብጭቡ እስቲ ባክ። የሕይወት ውሃ ወንዝ ከሆድ እንዲፈልቅ አንደኛ በራስ ምንም ማድረግ እንደማትችል ወቅ። ምንም የሕይወት ውሃ ከሌለብህ የእግዚአብሔር ጸጋ ሕይወት ላይ የማይገለጥ ከሆነ የእግዚአብሔርን ሥራ ለመስራት መሞከር ከንቱነት ነው። እግዚአብሔር መንፈሱን ሳይሰጠው ኃይሉን ሳይገልጥበት የሚልከው ልጅ የለው። አቤት የሆነ ሰው ላይ ክብር መጣ ወገኖች። እስቲ እጆቻችሁን አንሱ፣ አንድ ጊዜ አንሱ እስቲ እጆቻችሁን። እጆቻችሁን አንሱ አንድ ጊዜ። እንደገና እንደገና ጥማት ትላንት ምንም እንዳላየ ከፍ ባለች እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት እስቲ እንደገና በሉት። እንደገና እንደገና ጥማት ትላንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት ናና እስኪያጠጣኝ ናና እስኪያጉርሰኝ ናና ናና እስኪያጠጣኝ ይሄን ወንዝ የተራበ ሰው ብቻ ሲናና ይበል። እስኪያጉርሰኝ ሸባሃቶባ የእጅህን ሳይሆን ክብር መልክህን ሌላውን ሳይሆን ህልውናህን ጠፊውን ሳይሆን አንተው ራስህን ናና እስቲ ጉባኤው ናና ይበል። ናና ጌታ ሆይ ዝበከተለ በለለበለለበለበለስ ዘማከተላ በረዳ በላላ በረዳ እስኪያጉርሰኝ የእጅህን ሳይሆን ክብር መልክህን ሌላውን ሳይሆን ህልውናህን ጠፊውን ሳይሆን አንተው ራስህን እናመሰግናለን ጌታ ሆይ። ማንም የተጠማ ቢኖር ወደ እኔ ይምጣ፣ የሕይወትንም ውሃ እንዲሁ በነፃ ያለ ዋጋ ይጠጣ። በሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብለሃል። ዛሬ ጠምቶኝ መጥቻለሁ። በጣም ተጠምቼ መጥቻለሁ። የሕይወት ውሃ ጠምቶኝ መጥቻለሁ። ወደ እኔ ይምጣ ብለሃል፣ መጥቻለሁ። እንደ ቃል የሕይወት ውሃ ወንዝ ከሆዴ ይፍለቅ። ታሪኬን ቀይር፣ ዘመኔን ቀይር፣ ሕይወቴን ቀይር። ጌታ ሆይ ኢየሱስ ጌታ ነው። አጨብጭቡ ለጌታ ክብር። ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠዋለን? አሳም ቢለምነው ጊንጥ የሚሰጠዋለን? እባብ የሚሰጠዋለን? ለልጁ እንኪያስ እናንተ እኮ ክፉዎች ናችሁ፣ ለልጆቻችሁ ግን መልካም ማድረግ ታውቃላችሁ። የሰማይ አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣችሁም? ስለዚህ የሕይወት ውሃ ሲናገር ወደፊት ሊቀበሉት ስላለ ስለ መንፈስ ቅዱስ ተናገረ ይላል። ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን? የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን? ይላል። እኔ የእግዚአብሔር መቅደስ ነኝ። እስቲ በሉ ከጎናችሁ ላለው እኔ የእግዚአብሔር መቅደስ ነኝ፣ ከኔ የሕይወት ውሃ ወንዝ ይፈልቃል። ያ ከመቅደሱ የፈለቀውና የሄደው ወንዝ እስከ ቁርጭምጭሚት፣ እስከ ጉልበት፣ እስከ ወገብ፣ እስከ አንገት ደግሞ የሚዋኝ ሆነ። አንተ ጋር ያለው ውሃ የቱ ጋር ነው የሚደርሰው? ቁርጭምጭሚት ጋር ነው?
ወገብ ጋ ነው፣ ጉልበት ጋ ነው፣ አንገት ጋ ነው እየዋኘህ ነው። ዛሬ ከቁርጭምጭሚት ወደ ጉልበት፣ ከጉልበት ወደ ወገብ፣ ከወገቡ እስከ አንገቱ ይሄ ውሃ የሚያጥለቀልቀው አንድ ሰው አለ። ታሪክ ነው የሚቀየረው ከዛ በኋላ። አሜን በሉ ባካችሁ። ያለ መንፈስ ቅዱስ ኃይል፣ ያለ እግዚአብሔር የህይወት ውሃ ህይወት ሙሉ ሊሆን አይችልም። ምንም ቢኖር ምንም ነገር ቢሟላልህ እስቲል ጎደሎ ነው። እሱ ውሃ ግን ከህይወት እየፈለቀ ካለ ምንም ሳይኖር ሙሉ ነው። ሙላታችን የእግዚአብሔር ክብር ነው። አሜን በሉ። የሰው ልጅ ከኤደን ገነት ሲወጣ ያጣው ለምለም ቦታና ጋርደን አይደለም፣ አበባ አይደለም ያጣው። ሁሉ ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል። ከክብር ነው የጎደልነው። ከኤደን ገነት ስንወጣ ከውስጣችን የወጣው ክብር ነው። በጌታ በኢየሱስ ስናምን የተመለሰልን ክብር ነው። የኢየሱስ የመጨረሻው ጸሎት አባት ሆይ በምድር ላይ የሰጠኸኝን ሥራ በምድር ሰርቻ አከበርኩ። አንተም ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ። እኔ በአንተ አንተ በእኔ እነሱ በእኛ በአንድ ፍጹማን ይሆኑን ዘንድ ይሄ የሰጠኸኝን ክብሬን እኔ ደግሞ ለነዚህ ሰጥቻቸዋል። ለነዚህ ብቻ ሳይሆን የነዚህ ቃል ለሚያምኑ ሁሉ ይሄንን ክብር ሰጥቻቸዋል። ወደፊት የሚሰጥ ክብር የለም። ኦልሬዲ ኢየሱስ የሕይወት ጌታ ሆነው በተቀበልክ ሰከንድ የእግዚአብሔር ክብር ወደ አንተ ተመልሰዋል። ዛሬ የሚያስፈልግ ይሄ ውሃን ልቀቀው፣ ይፍሰስ። የአንዳንድ ሰው እኮ ሆዱ ውስጥ ያለው ቧንቧ ዝጎ በብሎን ታስሮ ውሃው ምንም ሳይፈስ ታሽጎ ነው ያለ። ዛሬ መዶሻውን ይዘን እንወጣለን። ከስሩ ነው የምንገነጥለው። በኢየሱስ ገንጥሎ የሚወጣ የሕይወት ውሃ አለ። እግዚአብሔር ማንነቱን ባንቺ በኩል መግለጥ ይፈልጋል። የሚያዩ ሰዎች ሁሉ እሱን እንዲያዩ ይፈልጋል። እግዚአብሔር የሚፈልገው እኔና እናንተ እንድንጠፋ እሱ በእኛ ላይ እንዲበራ ነው። እኛ ጠፍተን እሱ ይብራ። ይህንን የሚያደርገው የሕይወት ውሃ ነው። እስቲ የሕይወት ውሃ ነው በልዋገ መልክ ይቀየራል፣ ሞገስ ይቀየራል፣ አገልግሎት ይቀየራል። የሚያውቁ ሰዎች ራሳቸው እሱ ነው ወይስ ሌላ ሰው ነው ብሎ እስኪጠይቁ ድረስ የሕይወት ውሃ ወንዝ አንተን ያጥባል፣ ይቀድሳል፣ ይፈውሳል። ለዚህ ነው ጌታ ኢየሱስ እኔ ብሄድ ይሻላችኋል። ጌታ ሆይ ያንተ መኖር ይሻለኛል እንጂ አይ እኔ በአካል ከናንተ ጋር ከመሆነው የበለጠ እሱ መጥቶ በእናንተው ሲኖር ይሻላችኋል አለ። ጌታ ሆይ አንተ ስትኖር በሽታችንን ትፈውሳለህ፣ ልጆቻችን ሲሞቱ ከሞት ታስነሳለህ፣ ለምጻምነትን ታነጻለህ፣ ከኛ ጋር ሁን ሲሉት እንደዛ ከሆነ እኔ የማደርገውን ብቻ እያያችሁ ልትኖሩ ነው። እኔ ከሄድኩ ግን እሱ በእናንተ ላይ ይመጣል። እኔ የማደርገውን ታደርጋላችሁ፣ እንዲያውም ያላደረግኩት ብዙ አለ ጨምራችሁ ታደርጋላችሁ። ኢየሱስ በአካል በምድር ላይ ከመኖሩ የበለጠ ለኛ የመረጠው ወደ እውነት ሁሉ ይመራችኋል፣ ከኔ ወስዶ ያስተምራችኋል፣ የነገርኳችሁን ያሳስባችኋል። እሱ የእውነት መንፈስ ይባላል። ስሙ የክርስቶስ መንፈስ፣ የእውነት መንፈስ፣ ለቤዛ ቀን የታተምንበት ማህተማችን፣ አጽናኛችን፣ አስተማሪያችን፣ መሪያችን፣ ከወንድም አብልጦ የሚጠጋጋ ወዳጃችን፣ በመከራ ጊዜ ትቶን የማሄድ፣ ስንታመም የሚፈውሰን፣ ስንጨነቅ የሚባርከን፣ ከሞት ስንሞት የሚያስነሳ፣ ወደ ሰማይ ይዞን የሚሄድ ሀብታችን ነው መንፈስ ቅዱስ። ኢየሱስን ከሙታን ያስነሳው መንፈስ ቅዱስ ነው። አይገርም? ኢየሱስን ከሙታን የእግዚአብሔር መንፈስ በእናንተ ውስጥ ቢኖር በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ሮሜ 8:11 አይገርም? ኢየሱስ የተረገዘው በድንግል ማርያም መንፈስ ቅዱስ፣ የተወለደው በመንፈስ ቅዱስ፣ አገልግሎት የጀመረው በመንፈስ ቅዱስ ተሞላ። ለዚህ ነው ሐዋርያው ጴጥሮስ ቆርኔሌዎስ ቤት ሄደው እንደዚህ ያለው ሐዋርያት ሥራ ምዕራፍ 10 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። አቤት 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 አቤት! ከዛ በኋላ እሱ መልካም እያደረገ በአጋንንት የታሰሩትን እየፈታ በምድር ሁሉ ላይ ዞረ። እግዚአብሔርም ከሱ ጋር ነበረ። አንድ ሰው እግዚአብሔር ከሱ ጋር አለ የሚባለው መኪና ሲገዛ አይደለም፣ ፎቅ ሲሰራ አይደለም፣ ጭብጨባ ሲያገኝ፣ የእግዚአብሔር ሕልውና አብሮ ሲንቀሳቀስ። ዛሬ የሆነ ሰው አለ፣ እሱ ሲወጣ እግዚአብሔር አብሮት ይወጣል፣ እሱ ሲገባ እግዚአብሔር አብሮት ይገባል፣ እሱ እጁን ሲያነሳ እግዚአብሔር አብሮት ያነሳል። ያንን ስጦታ ጌታ ለአንድ ሰው ሰጣለሁ ብሎኛል። እግዚአብሔር ለሱ ሕልውና፣ ለሱ መገኘት፣ ለሱ መንፈስ ያለንን ረሃብ፣ ያለንን ቦታ ያውቃል።
ሆን ብሎ መጥቶ መንፈስ ቅዱስ ልስጥህ ወይስ ይህን ልስጥህ እያለ ይፈተናል። ሁል ጊዜ ምርጫ ከመንፈስ ቅዱስ በላይ ከሆነ ያን ነገር ይሰጥሃል። መንፈሱን ግን በአንተ በኩል አያሳልፍም። ሁል ጊዜ ቴስት ያደርግሃል እግዚአብሔር ከፍላጎቶች ሁሉ በላይ መገኘቱና ህልውናው የሆነ ቀን እመነኝ ጸሎት አያስፈልግም። ህልውናው ህይወትን እየወረሰ ይሄዳል። እናቺ ሴት አዎ አውቃለሁ አለችው። እኔ እየጠበቅኩት ያለ መሲህ አለ፣ እሱ በመጣ ጊዜ ሁሉን ይነግረናል አለችው። እኔ ነኝ አላት። አንተ ነህ? እንስራዋን ጣለቻ፣ ወደ ከተማ ሮጠች። ሰሞይ ወደ ፈራቻቸው ሮጠች። ምኖች ይሏታል? መሲሁን አገኘሁት፣ ጌታዬን አገኘሁት፣ የተራብኩትን አገኘሁት። ዛሬ የሆነ ሰው ከዚህ አዳራሽ የሚያወጣው የዘመናት ጥያቄ የተመለሰ፣ ረሃቤ ጠገበ፣ በእሳቱ ተሞላው፣ የህይወት ውሃ ወንዝ ከውስጥ ፈለቀ። በኢየሱስ ክርስቶስ ስም ይሄ ሆነብህ። ኢየሱስ ጌታ። እግዚአብሔር እኔን ከረዳኝ ነገሮች አንደኛው ዋናው ነገር እሱን እንድራብ ረሃብን ውስጥ ስለከተተ ነው። በጣም ነው የማመሰግነው። በእውነት የፈለገ ሰው ተነስቶ እግዚአብሔርን መራብ ፈለኩ ብሎ መራብን ራሱ የሚሰጥ እግዚአብሔር ነው። ረሃብህ በጣም እየጠናብህ ከሆነ እርግጠኛ ሆኜ እነግርሃለሁ፣ ቀጥሎ በዚህ ምድር ላይ ክብር ገላጭ ራስን እንባ ዝም ብሎ የሚፈስ ሆድህን ባርባር የሚለው ሳትነካኝ አልወጣም የሚያስብለ እንደዛ አይነት መገኘት ውስጥ ካለ እነግርሃለሁ ዛሬ የእግዚአብሔር ክብር ባንተ በኩል ይገለጥ። እግዚአብሔር ሁል ጊዜ ለረሃብ መልስ አለው። ሰው የሌለ የመሰለ፣ ገንዘብ የሌለ የመሰለ፣ የተጠላ የመሰለ፣ የወደክ የመሰለ፣ ከዚህ በኋላ ምንም ማድረግ የማትችል የመሰለ ክብሩ እስኪመጣብህ ድረስ ነው። እሱ ከመጣ በኋላ ግን ዓለምን ሁሉ እንደምታንቀጠቀጠ የምታምንበት እምነት አንተ አጥንት ውስጥ ይገባል። ዛሬ በጌታ በኢየሱስ ስም ያቀን ያንተ ቀን። ክርስትና የዛሬ 2000 ዓመት ጌታ ኢየሱስ እስራኤል የሚባል ሀገር በመስቀል ላይ ሞቶ ታሪኩን እየተናገርን አንድ ቀን ከሞትን በኋላ በዙፋን ላይ የተቀመጠውን እግዚአብሔር ማምለክ አይደለም። ክርስትና የሚጀምረው ኢየሱስ ጌታ እንደሆነ በመስቀል ላይ እንደሞተ በልብ አምነ ከሱ በመወለድ ከዛን ሰከንድ ጀምሮ እሱ ባንተ ውስጥ ይኖራል። እዚህ ምድር ላይ በኖርክበት ኑሮ ሁሉ በኑሮህ በነገረ ሁሉ እሱን እየገለጥክ መኖር ማለት ነው ክርስትና። ሰዎች አንተን አይተው አንተን ጨብጠው ድምፅህን ሰምተው ሰማያዊ ኢንካውንተር የማያገኙ ከሆነ ህይወት ልክ አይደለም ማለት ነው። ሰዎች አንተን ካገኙ በኋላ እንደ ድሮ የሚቀጥሉ ከሆነ ችግር አለ ማለት ነው። ሁለት ነገር መሆን አለበት። አንደኛ ለአንዳንዶቹ የሞት ሽታ መሆን አለበት። ሞት ይሸታቸዋል። ለአንዳንዶቹ ደግሞ የህይወት ሽታ መሆን አለበት። ከዛሬ ጀምሮ ከዚህ አዳራሽ ስትወጣ የሆነ ሰው ይሄን ሰውዬ ሳየው የሆነ ነገር ውስጤን የሆነ ነገር ባርኮኛል፣ ይሄ ሰውዬ ከገባ በኋላ ሰላም ማግኘት አልቻልኩም ብሎ አጋንንት እየጮኸ መውጣት አለበት። ይሄ በአንተ ህይወት ላይ በኢየሱስ ስም አሁን ይሆናል። ያለ ምክንያት የሚጠሉ ሰዎች መኖር አለባቸው። የሚወዱ ብቻ አይደለም፣ በጣም የሚጠሉ እስከ ጥፋት ድረስ ስለአንተ ሲያስቡ እንደሚያደርጋቸው ሰዎች መኖር አለባቸው። ከሌሉ ተስማምተ የምትኖር ከሆነ ችግር አለ። አጋንንት ያለበት ሰው ካንተ ጋር ለመብላት፣ ለመጠጣት፣ ለማውራት፣ ለጅም ሰዓት ስልክ ላንተ ለመደወል ኮምፎርታብል ከሆነ ችግር አለ። ሌሎችን ሁሉ የሚሰድቡ አንተን የሚመርቅ ከሆነ ችግር። እኔ አሁን አጋንንት ያለበት ሰው በጣም ነው የምወድ ካለኝ ይረብሸኛል። ጌታ ሆይ ምንድን ነው ምን ያደረኩት ነገር አለ? ወዳለው እኮ አለኝ አልፈልግም። የሆነ ቦታ ገባ ስትል አየሩ መቀየሩን ማየት አለበት። ያንተው የሆነ አዳራሽ ውስጥ መግባት ሰዎች ሁሉ ዞር ብሎ ማለት አለባቸው። ምንም ለውጥ ከሌለ አንተ ስትገባ there is something wrong። ዛሬ ግን እነግርሃለሁ ያንተ የሆነ ሰፈር ውስጥ መግባት ምልክት ያመጣል። ጌታ በልብሎኝ ነው እየተናገርኩ ያለው። አንቺ የሆነ ቤት ውስጥ ስትገቢ አየሩና አትሞስፈሩ በጠቅላላ በኢየሱስ ይቀየራል።